በረሃማ በሆነው በከነዓን ምድር አንድ ትንሽ ድንኳን ነበር። በሷም ውስጥ አብርሃም የተባለ የ75 ዓመት አዛውንትና ሶራ የተባለች የ65 ዓመት አዛውንት ይኖሩ ነበር። ነገር ግን በዘመናቸው ልጅ አልነበራቸውም። በአንድ ሌሊትም እግዚአብሔር አብርሃምን ወደ ሜዳ አወጣውና ወደ ሰማይ ተመልከት፣ ከዋክብትንም ልትቆጥራቸው ትችል እንደሆነ ቁጠር፣ ዘርህንም እንደዚሁ አበዛለሁ አለው። አብርሃምም ልጅ የሌለኝ ስሆን ይህ እንዴት ይሆናል አለው። እግዚአብሔርም በእኔ ታመን፣ እምነትህ ያሸልምሃል አለው። አብርሃምም በእግዚአብሔር አመነ፣ ጽድቅም ሆኖ ተቆጠረለት። ከዓመታት በኋላ ሶራ አሁንም ልጅ አልወለደችም ነበር። እሷም አጋር የምትባል ግብፃዊት አገልጋይ ነበረቻት። ሶራም አብርሃምን እግዚአብሔር ልጅ እንዳልወልድ አድርጎኛል፣ ምናልባት በሷ በኩል ልጅ አገኝ ዘንድ እንደሆነ ሄደህ ከአገልጋይህ ጋር ተኛ አለችው። አብርሃምም የሚስቱን ቃል ሰማ። አጋርም ወንድ ልጅን ጸነሰች። መጸነሷንም ባወቀች ጊዜ እመቤቷ ሶራን በዓይኗ ማቃለል ጀመረች። ከዚያም ሶራ ባሪያዋን ማሰቃየት ጀመረች። በዚያም የተነሳ አጋር ወደ ምድረ በዳ ሸሽታ ሄደች። የእግዚአብሔር መልአክም አጋርን በአንድ የውሃ ምንጭ አጠገብ በምድረ በዳ አገኛት። እንዲህም አላት፣ የሶራ አገልጋይ አጋር ሆይ ከየት መጣሽ? ወዴትስ ትሄጃለሽ? አላት። እሷም ከእመቤቴ ከሶራ ኮብልዬ መምጣቴ ነው ብላ መለሰችለት። የእግዚአብሔር መልአክም ወደ እመቤትሽ ተመለሽ፣ ለእርሷም ተገዥላት አላት። እንዲሁም እነሆ ጸንሰሻል፣ ወንድ ልጅንም ትወልጃለሽ፣ እግዚአብሔር ችግሮችሽን ተመልክቷልና ስሙንም እስማኤል ትይዋለሽ አላት። አጋርም ይህን በሰማች ጊዜ ወደ አብርሃምና ወደ ሶራ ተመለሰች። ሰላም፣ ይህን ቪዲዮ ጠቃሚ ሆኖ ካገኛችሁት ሰብስክራይብ እንዲሁም ቪዲዮውን ላይክ ማድረግ እንዳትረሱ። ከዓመታት በኋላ አብርሃምም የ99 ዓመት ሰው በሆነ ጊዜ እግዚአብሔር ለአብርሃም ተገለጠለትና እኔ ኤልሻዳይ ነኝ፣ በፊቴም ተመላለስ፣ ፍጹምም ሁን፣ ቃል ኪዳኔም በእኔና በአንተ መካከል አደርጋለሁ፣ እጅግም አበዛሃለሁ አለው። ከዛሬ ጀምሮ እንግዲህ ስምህ አብርሃም ተብሎ አይጠራም፣ ነገር ግን ስምህ አብርሃም ይሆናል፣ ለብዙ አሕዛብም አባት አድርጌሃለሁና አለው። እንዲሁም የሚስትህን የሶራን ስም ሶራ ብለህ አትጥራ፣ ስሟ ሳራ ይሁን እንጂ እርሷንም እባርካታለሁ፣ ደግሞም ከእርሷ ልጅን እሰጥሃለሁ፣ የአሕዛብም እናት ትሆናለች፣ የአሕዛብ ነገሥታትም ከእርሷ ይወጣሉና አለው። አብርሃምም እግዚአብሔር ይህን ሁሉ ቃል ኪዳን በገባለት ጊዜ በግንባሩ ወደቀ። እግዚአብሔርንም ለእርሱና ለሚስቱ ስለገባላቸው ቃል ኪዳን አመሰገነው። ከዕለታት አንድ ቀን ቀትር በሆነ ጊዜ አብርሃም በድንኳኑ ደጃፍ ተቀምጦ ሳለ 3 ሰዎች በፊቱ ቆመው አየ። ባያቸውም ጊዜ ሊቀበላቸው ከድንኳኑ ደጃፍ ተነስቶ ሮጠ። እነርሱም የዛሬ ዓመት እንደ ዛሬው ጊዜ ወደ አንተ በእውነት እንመለሳለን፣ ሚስትህ ሳራም ልጅን ታገኛለች አለ። ሳራም በድንኳኑ ደጃፍ በስተኋላ ሳለች ይህንን በሰማችም ጊዜ በልቧ እንዲህ ስትል ሳቀች፣ ካረጀው በኋላ በእውነት ፍትወት ይሆንልኛልን? ጌታዬም ፈጽሞ ሸምግሏል አለች። እንግዳውም አብርሃምን እንዲህ አለው፣ ሳራ ለምን ሳቀች? በእውኑ እግዚአብሔር የሚሳነው ነገር አለን? አለው። ከጊዜያት በኋላም እግዚአብሔር ቃል እንደገባላቸው ሳራ ጸነሰች፣ ወንድ ልጅንም ወለደች። አብርሃምም ሳራ የወለደችለትን ልጅ ስሙን ይስሐቅ ብሎ ጠራው። ሕፃኑም አደገ። አብርሃምም ለልጁ ለይስሐቅ ስለ እግዚአብሔር ይነግረው ነበር፣ እንዲሁም ገብቶለት ስለነበረው ቃል ኪዳንና እርሱንም እንደጠበቀው ነገረው። ከጊዜያት በኋላም እግዚአብሔር አብርሃምን ሊፈትነው ዘንድ አብርሃም ብሎ ጠራው። እርሱም እነሆኝ አለው። እግዚአብሔርም የምትወደውን አንድ ልጅህን ይስሐቅን ይዘህ
ወደ ሞሪያር ምድር ሂድ፣ እኔ በምነግርህ በአንድ ተራራ ላይ በዚያ መስዋዕት አድርገህ ሰዋው አለው። አብርሃምም እንደ ቃል ይሁን በማለት የእግዚአብሔርን ትእዛዝ ተቀበለ። ከዚያም ለመስዋዕቱ የሚሆነውን ዕቃ አዘጋጅቶ ከልጁ ጋር እግዚአብሔር ወዳለው ቦታ መጓዝ ጀመሩ። ይስሐቅም አባቱ አብርሃምን አባቴ ሆይ እሳትና እንጨቱን አለ፣ የመስዋዕቱ በግ ግን ወዴት አለ? አለው። አብርሃምም ልጄ ሆይ የመስዋዕቱን በግ እግዚአብሔር ያዘጋጃል አለውና ጉዟቸውን ቀጠሉ። ከዛም እግዚአብሔር ወዳለው ቦታ በደረሱ ጊዜ አብርሃምም በዚያ መሠዊያን ሰራ። ልጁ ይስሐቅንም አስሮ በመሠዊያው ላይ አጋደመው። አብርሃምም በእንባ ተሞልቶ ልጁን ይሰዋ ዘንድ ቢላዋን አነሳ። የእግዚአብሔር መልአክም ከሰማይ ጠራና አብርሃም አብርሃም አለው። እርሱም እነሆኝ በማለት መለሰለት። የእግዚአብሔር መልአክም በብላቴናው ላይ እጅህን አትዘርጋ፣ አንዳችም እንዳታደርግ፣ አንድ ልጅህንም ለእኔ አልከለክልህም፣ እግዚአብሔርን የምትፈራ እንደሆነ አሁን አውቄአለሁና አለው። አብርሃምም ዓይኖቹን ከፍ አድርጎ በተመለከተ ጊዜ አንድ በግ በዱር ውስጥ ቀንዶቹ በዕፀ ሳቤቅ ተይዞ አየ። አብርሃምም ሄደ፣ በጉንም ወሰደና በልጁ ፈንታ መስዋዕትን አድርጎ ለእግዚአብሔር ሰዋው።